የመመራን አምላካችን የሚያስተምረን አምላካችን ፍቃዱ ይሁንልንና ምስጢሩን እንዲገልጽልን የሱ ፍቃድ ይሁንልን። በመታገሳችሁም ነፍሳችሁን ታገኛላችሁ። በመታገሳችሁም ነፍሳችሁን ታገኛላችሁ። እጅግ በጣም የሚደንቅ ቃል ነው። ኦብሱ ኬሰኒቲን ሉቡ ኬሰን ኒ አርገቱ ጀዳ መተዶ ይገኛራ በሉቃስ ወንጌል 21 ከቁጥር 19 ላይ ዛሬ በሚነበበው በቅዳሴ ላይ አባቶቻችን ገልጠው ለምእመኑ ከሚያሰሙት ቃል የተወሰደ ነው። ኦብሱ ኬሰኒቲን ማን ኬሰን አርገቱ ልቡ ኬሰን አርገቱ። ይህ እጅግ በምትገርም ሁኔታ ጊዜ ቢኖረንና ተንትነን ብንማር ብዙ ነገር መማር እንችላለን። ነገር ግን ጊዜ የለንም። ባጭሩ አጠር አድርገን ምስጢሩን እንማማራለን። ይህንን የተናገረው ከከነዱበት ጎፍታ ኬኛ ፈይሳ ኬኛ ኢየሱስ ክርስቶስ ጎፍታን ኬኝ ኢየሱስ ክርስቶስ ኡማን ኬኝ ዋቅን ኬኝ አዱኛ ከና ሰሚረ ታኤ ዋን በርባዴ አጀጁ ኦቶ ደንደሁ nama keessaa qulqulleetti durbee maaramii filatee dhufee namummaa ishee keessatti murtaa'ee samii fi lafti isa baachuu kan hin dandeenye ifa isaa arguu kan hin dandeenye ishee keessa bulee gooftaan keenya Yesuus Kiristoos irraa dhalateeti lafa kana irratti barumsa kennaa ture. Barsiisaa ture gooftaan keenya Yesuus Kiristoos. ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማይ በዙፋኑ ሆኖ ሁሉን ማድረግ የሚችል አምላክ ምንም የማይወስነው ወሰን የሌለው ክልከላ የሌለበት አምላክ እዛው ሆኖ ሁሉን ነገር ማድረግ ሲችል ቃሉን ለመጠበቅ ትንቢቱን ለመፈጸም ለእኛ አርአያ ለመሆን በሥጋ ተወስኖ ከሰው ልጅ አዳም ልጅ እመቤታችን ቅድስት ድንግል ማርያምን መርጦ በእሷ ሥጋ ተወስኖ ያ ሰማይና ምድር ሊሸከሙት የማይችሉት መለኮትነቱን ማንም ፍጡር ያላየው እመቤታችን ውስንነት በፈቃዱ በእሷ አድሮ ከእሷ ተወልዶ በምድር ላይ ሲያስተምር ነበር። ኒ በርሲሰ ture gooftaan keenya Yesuus Kiristoos uummata barsiiseera. liqaantota beektota barsiiseera. hiyyeessa barsiiseera. sooressa barsiiseera. duukaa bu'ootas barsiiseera. duukaa bu'oota isaa walitti qabatee barumsa baay'ee isaaniif laachaa ture. ለሐዋርያቶቹ ለተከታዮቹ ለተማሪዎቹ ለአስራ ሁለቱ ተማሪዎቹ ደቀ መዛሙርቱ ብዙ ነገር ሲያስተምራቸው ነበር። ብዙዎችን አስተምሯል። እነሱን ደግሞ የበለጠ ያስተምራቸው ነበር። እነሱን የዓለም ብርሃን አድርጓቸዋልና እንዲያስተምሩ ዓለምን እንዲያሳውቁ ምስጢሩን እንዲገልጡ የፈቀደላቸው አምላክ 12ቱን ሐዋርያትን ሲያስተምር ነበር። እያስተማራቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ መጽሐፍ ከላይም ከፍ ብላችሁ ብታነቡ ሐሰተኞች ይነሳሉ፣ እኔ ነቢያት ነኝ የሚሉ ይመጣሉ። እናንተ ግን አትደንግጡ፣ በርቱ፣ ጠንክሩ፣ ምንም ነገር አትፍሩ። እናንተን ደግሞ አሳልፎ ይሰጧችኋል። እናንተ መከራ ትቀበላላችሁ። በቃሉ ባነብላችሁ እጅግ በጣም ደስ የሚል ነገር ታገኛላችሁ እዛ ላይ። ከዛው ባነብላችሁ ምን ይላል መሰላችሁ? ይህ ምስክርነት ይሆንላችኋል። ስለዚህ እንዴት እንድትመለሱ አስቀድማችሁ እንዳታስቡ በልባችሁ አኑሩት። ወደኞቻችሁ ሁሉ ሊቃወሙና ሊከራከሩ የማይችሉትን አፍና ጥበብ እሰጣችኋለሁ። እግዚአብሔር አምላክ የተመሰገነ ይሁን። አልሰማችሁም? እጅግ በጣም የሚገርም ቃል።
ያው ስለዚህ እንዴት እንድትመለሱ አስቀድማችሁ እንዳታስቡ በልባችሁ አኑሩት። ወደኞቻችሁ ሁሉ ሊቃወሙና ሊከራከሩ የማይችሉት አፍና ጥበብ እሰጣችኋለሁ። እግዚአብሔር አምላክ አፍና ጥበብ እንዲሰጠን የእሱ መልካም ፍቃድ ይሁንልን። አሜን። ምን እሰጣችኋለሁ አለ? አፍና ጥበብ እሰጣችኋለሁ። ለደቀ መዛሙርቱ እኮ ነው። አከቢት ተከደይልተኒ ኢስኒቲን ኢስኒ ጊድራቲ ሲንደርበቱ ሶብዶኒ አዱኛ ከና ሲረክሱ ኢስኒዱ ኢብደት ሲንደርበቱ ደንደው ልቡ ከሰኒ ይሁዳውደ ኢስን ከሳቲ ተቆጦ ሚዱ ወጀድ አስመራቲ ከናንተ አንዳንዶች ሞትን ይቀምሳሉ ይሞታሉ ይላል። በመከራ ብዛት ለኪነስን እብት ሲሱራቲ ሚዱ ወጀድ ነገር ግን አትጨነቁ አለ፣ አታስቡ አለ። እኔ ምን አደርጋችኋለሁ? የምትናገሩትን ጥበብን እሰጣችኋለሁ። አለብስን ይትከና ዋልትን ዱበተን በየኮንስ አለብስን ይትከና ጀደ ጎፍታን ኢየሱስ ክርስቶስ እንደዛም ብሎ ወደ ታች ዝቅልና 19 ላይ ምን ይላል መሰላችሁ? ይሄንን እየመከራቸው ሄደና በመታገሳችሁ ሁሉን ነገር ሲመጣባችሁ በመታገሳችሁ ነፍሳችሁን ታገኛላችሁ። እግዚአብሔር አምላክ የተመሰገነ ይሁን። ኦብሶ ከሰኒቲን ማብ ከሰን አርገቱ ጀደ ልቡ ከሰን አርገቱ ከኔ ጋር ናችሁ። ከላይ ምን አለ? ከላይ ማናቸውም ሊቃወሙ ሊከራከሩ የማይችሉትን አፍና ጥበብ እሰጣችኋለሁ አለ። አፍና ጥበብ አስር ይሄ ስጋውን አይደለም። ከእናንተ የሚወጣው ቃል የምትናገሩትን ሁኔታ ጥበቡንም እኔ እሰጣችኋለሁ አለ። እንደዚህ ካለ በኋላ ደግሞ ታገሱ። በመታገሳችሁ ነፍሳችሁን ታገኛላችሁ። ብዙ ነገር ይገጥማችኋል። ወንት ባየን ስሙደታ ይስንገሩ ኦሳ ጀዶቲ ጎርታን ኬኝ ኢየሱስ ክርስቶስ ዱካ ብሮተሳ በርሲሴ ጀቻል። እዚህ ላይ በጣም በሚገርም ሁኔታ ሁለት ነገር ላይ ትኩረት አድርጎ ነው የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ። አንድ ትዕግስት ነው፣ አንድ ደግሞ ነፍስን ማግኘት ነው። ነፍስ በመታገሳችሁ ምን ታገኛላችሁ? ነፍሳችሁን ይደግማሉ። በመታገሳችሁ ምን ታገኛላችሁ? ነፍሳችሁን ታገኛላችሁ። ኦብሶ ከሰኒቲ ማዳርገቱ ጀደ ጎፍታን ኬኝ ኢየሱስ ክርስቶስ ልቡ ከሰን አርገቱ ጀደ ዶካ ቦርታቲ ኦብሳ አማ ማንቺ ተቆጣረት ኦብሳ ጀደ ጎፍታን ኬኝ ኢየሱስ ክርስቶስ ዶካ ቦርታሳው ጋበርሲሱ ኦብሳ ጀደ ትግስት አያችሁ። ምስጢር አድርጎ እኮ ነው ለተማሪዎቹ ስናገር ብዙ ነገር ሲመጣባችሁ ትዕግስት እንዴት ነው እስቲ ግለጡልኝ። ወደ ራሳቸው ተመልሱና ራሳቸው አስቡት። ትዕግስት ማለት ምን ማለት ነው? እያንዳንዳችሁ የተቀመጣችሁ እየተማራችሁ ያላችሁት እናንተ ትዕግስት ማለት ምን ማለት ነው? የትዕግስትን ትርጉሟን እስቲ እናንተ አብሰልስሉ እስቲ። ኦብሰ ጀቹን ማጀቹ ደሜ ወሬ ዳጌፈቻ ጀተን ኦብሰ ጀቹን ማጀቹ ደሜ ፍት ዴቢአቲ ዋይ ኦብሳ ያደከሰ እንደደርሳን ኦብሰ ጀቹን ማጀቹ ኦብሰ ጀቹን ዋንቲ ሁምና ወዲ nutti dhufuu danda'a. Wanti nuti baachuu hin dandeenye nutti dhufuu danda'a. Wanti akka fooniitti nutti ilaallu, wanti du'a nutti fakkaatu garuu Waaqayyoon yoo kadhanne kan keessa darbinu nutti dhufuu danda'a. Kanaaf isa sana maal gochuutiin keessa darbina jechaadha. Waaqayyootiin kadhachuutiin dabne deebii humna deebii foonii deebii kadhata hin qabne itti deebisuurra eenyuun gaafanna jechaadha. Yaa Waaqayyoo ati keessa na dabarsi jennee Waaqayyootiin maal gochuu qabna jechaadha? kadhachuu qabna jechaadha. ትዕግስት ማለት እኛ በሥጋዊ አስበን ልንወጣው የማንችል የሚመስለን ለሰው ልጅ እንደው ዓለምና ሰማይ የተከተለ እንደሚመስል ጨልሞብኛል፣ በቃ ሙቻለሁ፣ በቃ ጠፍቻለሁ ብለን ተስፋ የምንቆርጥበት ወይ ደግሞ በሥጋዊ ሀሳባችን በቃ አሸንፋለሁ እኔ እንደዚህ ባደርገው እኮ በፍጥነት እኮ እንደዚህ ባደርገው እኮ አሸንፋለሁ ብለን ልንሄድበት የምንችል በፍጥነት የሆነ ነገር በሥጋዊ ሀሳብ ብቻማ እንዳናደርግ መቆየት፣ ጊዜ መስጠት፣ ማሰብ እግዚአብሔርን አንተ ታስወጣኛለህ ከዚህ ከጠበበብኝ
ከጨለመብን አንተ አውጣኝ፣ አንተ እርዳኝ ብለን ጠይቀን እሱ የሚችለውን ወደ እግዚአብሔር ማቅረብ። ይሄ ማለት ትዕግስት ማለት ነው። በስጋዊ እርምጃ አለመውሰድ። ታዲያ ኪታበ ቁልቁሉራቲ ዋይ ኦብሳ ከነ ዮ ኢላልተን ጎፍታን ከኝ ሰበበ tokko malee miti haninni obsuu keessaniiti maal keessan argattu jedhe lubbuu keessan argattu በመታገሳችሁ ምን ታገኛላችሁ አለ ነፍሳችሁን ታገኛላችሁ ያለ ምክንያት አይደለም ማለት ነው። በመጽሐፍ ቅዱስ ላይ ብትመለከቱ ያዕቆብ ምዕራፍ 5